መብራት ሲጠፋ በብዛት አገልግሎት ላይ ከሚውሉ ነገሮች መካከል ዋነኛው ነው ሻማ። ብርሃንን ለማግኘት እንጠቀምበታለን። እነዚህ ሻማዎች እንግዲህ ዘርፈ ብዙ አገልግሎት ነው ያላቸው። እንግዲህ መብራት ሲጠፋ ለብርሃን ምንጭነት ከመጠቀም ባሻገር ለልደት፣ ለሰርግ፣ ለተለያዩ ቦታዎች ላይ በተለያየ አይነት ቅርጽና ሳይዝ እየመጡ ጥቅም ላይ ሲውሉ እናስተውላቸዋለን። ሻማን ማንሳታችን ያለ ምክንያት አይደለም። ባልደረባችን ዮሴፍ ከበደ ወደ አንድ ቦታ ይወስደናል። በዚያ የሻማ ምርትን ያስቃኘናል። እሱም ብቻ አይደለም። እንግዲህ ብዙዎቻችን ስለ ቢዝነስ ስናስብ አንድን ስራ እንሰራለን ብለን ስንነሳ ብዙ ካፒታል ወይም ከፍተኛ ካፒታል እና ሰፊ ቦታዎችን ነው አእምሯችን የሚያስበው። ባለን አነስተኛ ካፒታል እና ውስን የሆነ ቦታ ውስጥ ምን መስራት እንችላለን የብዙዎቻችን ጥያቄ ነው። ታዲያ ባልደረባችን ዮሴፍ ከበደ ከዚሁ የሻማ ማምረት ጋር በተገናኘ ለምናነሳቸው ለነዚህ የቦታና የፋይናንስ ጥያቄዎች መልስ ሊሆን የሚችል ፕሮግራም አዘጋጅቶ እየጠበቀን ይገኛል። በቀጥታ ወደ እርሱ እናልፋለን። ስንመለስ ሌሎች ፕሮግራሞችን ወደ እናንተ እናደርሳለን። ሀገሬ ቢዝነስ ፕሮግራማችንን ነው እየተከታተላችሁ ያላችሁት። ከኛ ጋር ሆነው ሀገሬ ቢዝነሳችን ወደ እናንተ መድረሱን እንደቀጠለ ነው። አብራችሁን ስላላችሁ እናንተም እጅግ አድርገን እናመሰግናለን። እኔ ደግሞ አሁን እዚህ ጦር ኃይሎች አካባቢ ይዣችሁ መጥቻለሁ። እዚያ መጣችሁ ምናልባት ብዙዎቻችን ቢዝነስ ለመጀመር ስናስብ ሰፊ ቦታ የለኝም ወይም ደግሞ ገበያ ላይ ኖረኝ ይችላል የሚል የተለያዩ ስጋቶች ያድሩብናል። ጦር ኃይሎች አካባቢ የምትገኝ አንድ እህታችን ግን በመኖሪያ ቤት ውስጥ የራሷን የሻማ ማምረት ስራ ይዛ በብሩ ራሷን እያስተዳደረች ቤተሰቦቿን እያስተዳደረች ትገኛለች። እና ሻማ ለማምረት ምን ያህል ካፒታል ያስፈልጋል? ቦታስ እንደው ትልቅ ቦታ ያስፈልገናል ወይስ ባለን ቦታ መስራት እንችላለን የሚለውን በደንብ አርጋ ታሳይናለች በሚል ነው እንገባለን። ምን ያህል ካፒታል ያስፈልጋል? የሚያስፈልጉትን ነገሮች ሁሉ ከሷ ከአንደበቷ እንሰማለን። አብራችሁ ነው። ሰላም፣ እንዴት ናችሁ? ሰላም ነው? ሁሉ ሰላም ነው? ያው እንግዲህ ለተመልካቾችም እያልኳቸው ነበር ባላት በመኖሪያ ቤቷ ውስጥ ሻማ የማምረት ስራ እየሰራች ራሷንም ቤተሰቧንም እየደገፈች ትገኛለች እያልኩኝ ነበርና እሱን ለማሳየን ነው የመጣ ነው። ይቻላል። ማሽኑ ይታየኛል። እንኳን ደህና ቆየሽኝ። ይሄ ነው ማሽኑ? ይሄኛው ኖርማል ለሱቅ ለቤተክርስቲያን ምናምን የምናቀርብበት ነው። ይሄ በየቤተክርስቲያናቱ ምናምን መታገኘው ማለት ነው። ኦኬ፣ በዚህ ነው የሚመረተው። እቺ ቦታ ትበቃዋለች። በቃ እቺ እንደውም የመጨረሻ ትልቋ ሳይዝ ናት። ትልቁ ነው 30 ምናምን አሉ በጣም አሁንም ደግሞ አሉ ሞር ቤት ውስጥ ደግሞ ቁጭ ብለን የምትሰራባቸው ሆኖ ዲዛይናቸውን ቀየር አድርገው መተዋል። ሞር እነዚህ ግን እንትና በአንድ ጊዜ ምን ያህል ይሰራል? እቺኛው 100 የምታወጣው ናት። አንዴ 100 ያወጣል። አንዴ በቃ እንደዚህ ክሩ ምናምን ኦርደር አድርገህ ከጨረስክለት በኋላ በቃ ኢዚ ነው የሚሆነው። ተቋጥሯል፣ ታስቀምጣለህ ዋክስ። ስለዚህ በደንብ አሰራሩን ታስቀምጣለህ። ችግር የለም። ምንድነው የምናየው ነው የምታሳየን? አግዛለሁ የሚያስፈልገውን ነገር። እሺ አሁን ደግሞ የምናየው ትንሽ ኦርደርም ስላለብኝ ቢዚ ሆኜ ነበር። እየሰራሽ ነው የመጣ ነው። በጣም አሪፍ ነው። አብረን እንሰራለን። እዚህ ነው የምትሰሪው? እሺ ቤት ለምቦሳ ብለናል። የቱ ጋዛ ጋሉን እኔ ስራ እንዴት ነው? የሻማ ስራ አሪፍ ነው፣ እግዚአብሔር ይመስገን። ያዋጣል? አዎ ነው። እንግባበት። አንቺማ ገብተሻል። እኛ ነን እናንተም ባይዘው ይቻላል እኮ ከናንተ ስራ ጎን ለጎን ጥንት ሰዓት ነው የምትፈጫው። እንትን ይሄን ያህል ፉል ታይም ምህን ምናምን እንትን ማለት አይጠበቅብህም አይደለ? እንደ ፓርት ታይም መስራት ትችላለህ። እኔም እቺ የምታክል ቤት ነው ያለችኝ። ማታ ከስራ እንደወጣው በደንብ ካስተማርሽኝ ዛሬ ችግር የለውም ወደ ስራ በኔታለሁ። እሺ በኔታለሁ። ብዙ ጊዜ እኔን ጨምሮ አብዛኛው ተመልካቾችም ሼር የሚያደርጉኝ ይመስለኛል ይሄን ጉዳይ የሆነ ቢዝነስ ለመጀመር ሲያስቡ በከስርስ ብዙ ሪስክ አለውና መውሰድ አንፈልግም። አንቺ እንዴት ገባሽበት እንደዚህ አይነት ነገር ውስጥ? እንዴት ልታስቢው ቻልሽ? አው መጀመሪያ ላይ የሆነ ነገር ፕላን ስታረግ ላይክ በዛ ነገር ሰክሰስ አደርጋለሁ ብለህ ኦሬዲ ራስህን አሳምነህ ነው መጀመሪያ ያለብህ እንጂ በወድቅስ እንደዚህ ምናምን ብለህ እንትን ካልክ አያጋጥምም እያልኩ አይደለም፣ ያጋጥማል። ይሄ ደግሞ የንግዱም የህይወት አንዱ ሂደት ስለሆነ ኖርማል ነገር ነው። ግን የሆነ ነገር እሰራለሁ ካልክ ያ ነገር ላይ በጣም ፎከስ አድርገህ ከሰራህበት ያሰብክበት ደረጃ ማድረስበት ምንም አይነት ምክንያት የለህም። ግን ምንም አይነት ስራ ላይ ስደርስ መጀመሪያ ራስ አሽተኸው ነው ወደ ገበያ መውጣት ያለበት። ላይክ ለምትጠየቀው ጥያቄ መልስ መስጠት በምትችልበት ሰዓት ወደ ገበያ ብትሄድ ምንም ችግር የለውም። ግን ኦንሊ እንትኑን ብቻ አስበህ ብቻ ደግሞ ትርፉን ብቻ አስበህ የሆነ ስራ ላይ ከገባ እዛ ጋር ነው ችግር አለ። አሁን ሰው ያልተረዳው የሆነ ነገር ሲባል ቀድሞ ካልኩሌት የሚያደርገው ትርፉን ነው። ከዛ በቃ ያችን ለማግኘት ነው። እንደዛ ሳይሆን እንዴት አርጌ እንዴት
በደንብ ማሰብ ያስፈልጋል። ትምህርቱን መጀመሪያ ወስደሽ ነበር ወይ ከዚህ በፊት? አዎ ትምህርቱን ወስጄ ነበር። እኔ እንዴት መሰለው ወደ ሻማ ስራ የገባሁት ራጉኤል ነው የተማርኩት ሃይ ስኩል እና ፕሪፕም እስከ 12 ራጉኤል ነው የጨረስኩትና በዙሪያዬ ጧፍ ሻማ ምናምን ሲሸጣ ያለውና ይሄ እኔ እንጃ ብቻ ኢንተረስቱ ነበርኝ ሳላቀው ወዷለሁ ሻማን ወዷለሁ። ከዛም በኋላ በቃ ይሄ ነገር ምናምን ነገር እያልኩኝ ማሰብ ጀመርኩ። ደስ ይላል። ያበላል ብለሽኛል እየኖርሽብን ነው። ስለዚህ እኔም ልልመዳ እየሰራን እናውራ እንችላለን። እኔ ራሱ ኦርደር አለብኝ አሁን። አዎ እየሰራሽ ነው ነው ለነገሩ። እሺ አሁን በብዛት ኦርደር ያለብኝ የቁጥሮቹ ስለሆኑ አሁን እነዚህ የልደት ናቸው። የልደት አንቨርሰሪ ሲኖሩ ማለት ይችላል። 2 ቁጥር ሻማን ለመስራት ምን ያስፈልገናል? ዋክስ ምንድነው? ዋክስ ማለት ዋናው ማቴሪያሉ ማለት ነው። በኪሎ ነው የሚሸጠው፣ ቀልጦ ነው። እሱን እንደዚህና ቀልጦና እሳት ላይ ከዛም በኋላ ከለርና ሽታ ታረጋለህ። ከዛም በኋላ ነው ወደ መጀመሪያ አፍልተ ነው እናፈላዋለን። እንደዚህ ውሃ እስከሚሆን ድረስ እናፈላዋለን። ጥሩ አድቫንቴጁ ምን መሰለ? እዚሁ ሪሳይክል እናደርጋለን። አሁን ይሄ ተማሪዎች የተበላሸባቸው ነው ሞክረውበት ይሄዱ ማለት ነው። እሱ አሁን እነዚህ የተሰራባቸው ናቸው። ምን ተጠቀምሽ ሌላ ከጥሬ እቃው ሌላ ከዋክሱ ሌላ? ከለር፣ ክር፣ ሽታ። ኦኬ ከለር፣ ክር ማለት ቴስት አርጋቸው እንጂ። ኦኬ የሆነ መዓዛ አለው። ሲጨስ ደግሞ ይበልጥ ይወጣል። ከለሮቹ እነዚህ ናቸው። 8 አይነት ነው ያላቸው። አብረሽ ነው የምታፈዩ? አይ ፈልቶ ካወረድኩት በኋላ ትንሽ ጠብ አረግበታለሁ። እንደሱ ሲሆን ሞር ይገንልሃል ይሄ። አንድ ሰው ሻማ ቢዝነስ መጀመር ፈልጋለሁ የሚል ሰው ምን ያህል ገንዘብ ያስፈልገዋል? ማክሲመም ከ10 እስከ 15 ሁሉንም ነገር ጨራርሶ አሪፍ የሆነ እንትን መጀመር ከፈለገ ማለት ነው። 10 እስከ 15 ሺህ ብር ሙሉ እቃዎችን አሟልቶ ለመጀመር ማለት ነው። ለመጀመር ይችላል። ኦሬዲ ክሩን አንዴ ከገዛ ሎንግ ታይም ነው የሚቆይበት። ስለዚህ አንድ ሰው ከ10 እስከ 15 ሺህ ማሽኖቹን ለመግዛት ካለው ማሽን ስልክ እነዚህ ነው። ውጭ ያለው ማሽን አይደለም። ውጭ ያለው ማሽን ራሱ አሁን 30 ምናምን ራሱ የሚያወጣው ከረንት ፕራይሱ 29 ምናምን ገብቷል። እንደዛ ገብቷል። ስለዚህ እቃዎቹን አንዴ ከገዛን ቤት አያሳስበውም ማለት ነው። ማንኛውም አብዛኛው ሰው በሚኖርበት ቤት ውስጥ ልክ እንዳንቺ መስራት ይቻላል። ምን ያህል ተማሪዎች አሉሽ? ተማሪዎቼ እንዴት መሰለ ይሄ መደዳ ይሄ 1 ወር 2 ወር ምናምን ተወስዶ ኮርስ አይደለም። በ3 ቀን ይጨርሳል፣ በ2 ቀን ይጨርሳል። በቃ ማክሲመም በጣም ፐርፌክት የምላቸው ተማሪዎች 1 ቀን ግን 1 ቀን ነው ዛሬ። አዎ 1 ቀን ነው። ግን እንደዛ ስጋት እንዳይገባኝ ደግማችሁ ነውና ቼክ አርጉትላችኋለሁ። በደንብ ፕራክቲካል በደንብ እንትን ሲሉት የሆነ እምነት እንዲኖረኝ ማለት ነው። ከምትሳቀቅ እና እንተንላችኋለሁ። ምን ልስራውን እንላገዝ? አሁን አንተ ክር እየቆረጥን በእነዚህ በእንትናቸው ልክ ታስገባልኛል። ምን ውስጥ ነው ማስገባው? ሞልዱ ላይ እንደዚህ በቁጥሩ በቁጥሩ ልክ ማለት ነው። እሺ መጨረሻ ላይ ጎበዝ ተማሪ ነኝ ወይስ አይደለም የሚለውን ቼክ እናደርጋለን። የመሃል ውስጥ ነው የሚገባው ለማሳየት ማለት ነው። ኦኬ እሺ። እንዴት ነው ስራውን ከጀመርሽው በኋላ? ቅድም በጣም ቻሌንጅ አድርጎሽ ነበር ውጪ ለሰዎች ማከፋፈሉ እቃውን ፕሮሞት ማድረጉ። የመጀመሪያ ቀን ላይ 2 ቀን 3 ቀን በቃ አልኩክ ጦር ኃይሎች አየር ጤና ምናምን ሄድኩኝ ማለት ነው። እሺ እና ያው እኔ የሆነ ቦታ ሰክሰስ እንደማድረግ እርግጠኛ ነበርኩኝ በሰዓቱ ማለት ነውና ወይ ይሄ ምናምን ወይ ዝም ብለሽ ቁጭ አርጊውና ከተሸጠ እንደውልልሻለን ምናምን ይሉሃል። ዝም ብሎ ልተባበርሽ ይቀመጥ። እኔ ደግሞ እንደዛ አልፈልግም። ምክንያቱም በማቴሪያል እርግጠኛ ስለሆንኩኝ እንደዛ አልፈለኩኝም። ወይ ደግሞ በጣም የሆነ ዋጋውን እያወቀው በጣም በቃ አይደለ ማይሆን ዋጋ ይጠሩብሃል ማለት ነው። አብዛኛው ትልቅ ደረጃ ላይ ያለ ሰው ከምን እንደተነሳ ያውቃል አብዛኛውና ባናረገው ጥሩ ነው ላለው በዚህ አጋጣሚ መልእክት ለማስተላለፍ። አክቹሊ አሁን እሱ ከፍቻለሁ ሀያት ላይ። እሱ ከፍተሻል? አዎ 49 እና እንደዛ ሳረግ በቃ እየደወሉ ስልኬ ረፍት የለውም። ዝም ብዬ እንትን እያልኩት ባገኘሁት ቦታ ነው እየከተፍኩ ያለው። የት እናብራው እንዳለ ጫፏ ተቀለልከው። የት ነው የምናበራው? እሺ እቺ እዚህ ጋር መኖር አለበት። ጫፍ ላይ መክተት አለብኝ። መብሪያ እኮ ናት። አይ እነዚህ ይሄን ልክ ነኝ የመሃሉን አሁን እዚህ ጋር ራሱ እቺን የት እናብራት? እቺ ነው አንተ እየሳትክ ያለኸው።
አንዳንድ ጊዜ የምንገዛው ሻማ ጫፍ አይኖረውም እንዲ ቆርጠን ከውስጡ ለምናውጣበት ታይም አለ ድሮ ትዝ የሚልሽ ከሆነ በሰነፍሶ የተሰራ ነው ማለት ነው እንደዛ ሳይሆን አንዳንዴም ደግሞ ይሄ ስትቸኩል ምናምን ሊያጋጥም ይችላል ወይ ውስጥ ይሾልክና ይሄ እንትን ይልሃል ይታክታል አስሬ እንትን ማለት ማውጣት ምናምንና በቃ ይሄ ለደረሰው ሰው ይድረሰው ምናምን ብለው ግን እኔ እንደዛ አላረግም አይ ጥሩ አይደለም ዋናው ፕሮግራማችን እንደዚህ ቀለል ያሉ ትልቅ ብቻም ሳይሆን ሰዎች ባላቸው ነገር ሊሰሩት የሚችሉ የተወሰነ ትርፍ ሊያስገኙ የሚችሉ ስራዎችን መጠቆም ነው ለህብረተሰቡና አሁን ባለው ፕራይስ ደግሞ ምናልባት እጃቸው ላይ 50 ሺህ ብር በዚህ ሳምንት ይሰራል የሚባል ነገር አለ ብዙ ጊዜ 50 ሺህ ብር ለዲኮርማ በጣም በጣም ሱቅ ይከራዩ 50 ሺህ ብር ካላቸው ሱቅ ተከራይተው መሸጥ ይጀምራሉ ነው የምትይኝ አሁን ለየትኛው ነው በጣም ተፈላጊ አሁን እነዚህ ቁጥሮች ትልልቆቹ ቁጥሮች አሁን ደግሞ እንትንም ስለደረሰ ክሪስማስ ስለደረሰ ይሄኛ ኦርደር ይበዛብሃል ኦሬዲ ገበያ ላይ ይወጣ አይደለም እንጂ ነው እነዚህ ክሪስማስ ናቸው እነሱ አሁን በቃ ሰሞኑን በጣም እንትን ያሉኝ ያሉት እነሱ ናቸው ደንበኞች እነማን ናቸው እንጂ በቋሚነት ባለሱቆች ናቸው ባለሱቆች አሉ ዲኮር ቤቶች አሉ ሱፐርማርኬት እንደዛ ነው ማስረከባቸው አሁን ለተመልካቾቻችን ይሄንን ቢዝነስ መጀመር ለሚፈልጉ ምን ትመክራቸዋለሽ ምን ማድረግ አለባቸው መመክራቸው አንደኛ በጣም ከራሳቸው ጋር እንትን ማለት አለባቸው እርግጠኛ መሆን አለባቸው በዚህ ስራ መስራት እንደሚፈልጉ ለምሳሌ ሻማ ስራ ስለተባለ ሁሉም ሽፍት ማድረግ የለበትም ኢንተረስትህን ማዳመጥ አለበት ኢንተረስትህን ከዛ በሰራው ሰክሰስ አደርጋለሁ ብሎ ለሚያስብ ሰው ኮርሱን ወስዶ ጊዜ ሳያጠፋ መጀመር አለበት ብዬ ነው ማስበው ምክንያቱም የምትከስረው ስራ አይደለም አሁን ነገኔ ይሄን ስራ ማቆም በፈልግ አውጥቼ መሸጥ የምችለው ነገር ነው እቃዎቹ ማቴሪያሎቹ ማለት ነው በቃ ዘለቄታ ያለው ነገር ነው ቦታ አይመርጥ እንዳልኩ ሰዓት አይመርጥ ስለዚህ በተለይ ልጅናቶች እመክራለሁ ልጅ እያሳደጉ ቤት ውስጥ ቁጭ ለሚሉት ከልጅ ጋር ነው መሰራው አንቺ ቀደም እያየን ነበር የቁጥሮቹንና በሞር ዲዛይን ያላችሁን አሁንና ያኛውን ደግሞ እጪ እና ያለ እሺ እኔም ልምላ አንድ እንዴ ነው ሞላሹ ኦኬ በስተሽ በውስጥ በኩል ያስገባ ደግሞ ያው ኢዚ እንዲሆኑልህ እነዚህ ማሰሪያ ናቸው እንትኖቹ እንዳይዛነፉ ማለት ነው ክሮቹ ቀጥ ብለው እንዲመጡ እንዳይዛነፉ በዚህኛው ተስራቸዋለህ እንደዚህ ቀጥ ብለው እንዲወጣ ክሮቹ የቱ ጋር ነው ያሉት ከስራ ይቻላል መሰለኝ ኦኬ ለአዲስ ጀማሪዎች እንደዚህ ቀሰም አብሮ ቢያሰሩ ይመከራል እዛኛው ላይ በጣም ቶሎ ይወጣ እንትን ስለማይለላቸው ስለዚህ ከውስጥ ገብቶ ይወጣል በዚህ ውስጥ እዚህ ውስጥ ይገባል ኦኬ ከዛ በቃ አንዴ ከከተትከው በኋላ መጎተት ብቻ ነው ሲያልቅ መቀየር ሲያልቅ ተቀየራለህ እዚህ ላይ እንደዚህ ታረጋለህ ከዛ እዚህ ላይ ያሰርክ ስለዚህ ውስጥ ያየነው ለተለያዩ ፕሮግራሞች ለልደት ምናምን የሚሆን ነው ይሄ ደግሞ አብዛኛውን ጊዜ ቤተክርስቲያን አካባቢና መብራት ሲጠፋ ስለዚህ ያደግንበት ነው ማለት ነው ይሄማ በየሱቁ እየሄድን እንገዛው ይሄኛው ነው አሰራሩ እንዴት ነው ተመሳሳይ ነው እንደ ቀድሞ ዋክስ ያው ነው ያው ለዚህኛው እንትን አንጠቀም ከለር ሽታ ምናምን አንጠቀም ኦኬ እንደ ቀድሞ ማስገባ የለው አይ የለውም ዝም ብለን እንልቀቀው እሺ እንደዚህ ሲገባ ግን ዋክስ አይበክንም አሁን የደረሰ ይመስለኛል ስለዚህ እኔ ላውጣው ናስቲ ቼክ አርግ ጉልበት ወዴት ነው ማሽከረክረው ወደ ተቃራኒ ሳይድ ወደ ላይ ነው እስቲ ወደ እኔ አምጣው እሺ ነው ወደ እኔ እንደዚህ እየወጣ ነው በቃ ወጥ እንዴት ናት ጥሩ ናት አሁን አየ ቶሎ እንደዚህ አያዝም ይሄ ወጋው ምናምን እንትን አልከው ኦኬ ምን ጋር ነው መያዝ ያለብኝ ትንሽ እስከሚቀዘቅዝ ኦኬ እንቆርጠውና ትንሽ ሰዓት እናስቀምጠው ነበር
ስለዚህ አንድ ሻማ ሰርቻለሁ ማለት ነው። ውስጥም አለ ሌላ ሻማ እየቆጠርሽ እያበላሽ ምትክለው ነው የምንቆጥረው። አዎ ብዙ አበላሽቻለሁ ዛሬ። እዚህ ጋር ያለው ቅድም እንዳልኳችሁ መብራት ሲጠፋና ቤተክርስቲያን አካባቢ የምንጠቀማቸው ሻማዎች እንደዚህ ናቸው። ማሽኑ ይሄን ይመስላል። ምንም አይነት የኤሌክትሪክ ፍጆታ አያስፈልገውም። በእጅ ብቻ በማሽከርከር ነው የሚወጣው። ይሄን ይመስላል። ቅድም ውስጥ የሰራውት አለ። እሱን ደግሞ እንየዋ። አሪፍ ወጥቷል። በዛው ልፈተንበት። ተፈተንበታል። እሺ ያከሰርኳት ይመስለኛል። አንዱ ለቀን ምናምን መተህ ማየት አለብኝ። ስለዚህ እኔ 3 ቀን 2 ቀን ለመማር 3 ቀን ከሚያስፈልጋቸው ውስጥ ተማሪዎች አንዱ ነው ማለት ነው። እሺ ምን አየሽበት እዚህ ውስጥ ችግር? የምን ችግር ነው ይሄ ያየሁበት? እሺ ታይሚንግ ስተት አለው። በደንብ መጠበቅ ነበረብኝ እንጂ እኮ እንደዚህ ስታረጋቸው በቃ ውጥት ነው የሚለው። አይ ለነገሩ ብለሻል። እኔ ከ5 እስከ 7 ደቂቃ ብለሽኝ ነበር ቅድምና እኔ ያለከ ጉጉት ነው 4 ደቂቃም ሳይሆን ነው በቃ ይደርቋል ብዬ ወጣሁት። ስለዚህ በዚህኛው ድቅ ያለው በዚህኛው አልፈ ያለው አልፈሃል። አመሰግናለሁ። ያው ፕሮግራማችንን እናጠቃልና ምናልባት ጥሬ ዕቃ ካንቺ መረከብ የሚፈልጉ እንደዚሁም ደግሞ ሻማ ማዘዝ የሚፈልጉ የት ያገኙሻል በምን መንገድ የሚለውን ነገር ይለን። እሺ እኔን ማግኘት የሚፈልጉ ስልኬን ማስቀምጥላችኋለሁ። መማር ለሚፈልጉ ጦር ኃይሎች አጉስታ ጋር አገኛለሁ። አሁን ያለውበት ይሄኛው መኖሪያ ቤቴ ላይ። ጥሬ ዕቃ የሚፈልጉ ቤትም አለ። በጣም ራቅ ያሉ ቦታ ካሉ ደግሞ መርካቶም አለኝ። መርካቶም አለ፣ ሀያትም አለ ሱቅ። ኖርማል ደግሞ ማቴሪያሎችን መቀበል ለሚፈልጉ ሀያት 49። ተመልካቾቻችን እንግዲህ ጦር ኃይሎች አካባቢ በሻማ ማምረት ስራ እየተዳደረች ባላት ጠባብ ቦታዎች ላይ ሻማዎችን እያመረተች እያስረከበች እየሸጠች ቤተሰቦቿን ራሷን እያገዘች ያለች አንዲት እህታችንን ነበር ያሳየናችሁ። በዚህ ፕሮግራም እንደተማራችሁ ተስፋ እናደርጋለን። እንደዚህ አይነት ቢዝነሶችን ለመጀመር ያሰባችሁ የተወሰነ ነገር አግኝታችሁበታል ብለን ተስፋ እናደርጋለን። ሀገሬ ቢዝነሳችን ይቀጥላል። እኔ በዚሁ አበቃው። ሰላም።